ቀለብተኛውና ጥገኛው አሸባሪው ፋኖ ይላል። እንግዲህ ሰላም ጤና ይስጥልን፣ መብረቁ ነኝ። በመጀመሪያ ደረጃ ዩቲዩብ ቻናሌን ሰብስክራይብ ማድረጋችሁ እንዳትረሱ። ሰብስክራይብ አድርጉ ቤተሰቦች። ሲቀጥል እንግዲህ ያው እንደምትመለከቱት ቀለብተኛውና አሸባሪው የፋኖ ቡድን በዚህን ደረጃ ነው እንግዲህ ማህበረሰቡ እየቀለባቸው ያለው። ማህበረሰቡ ተቸግሯል፣ ተጨንቋል። አንደኛ በተለያየ አጋጣሚ ገንዘብ እየተጠየቁ ገንዘብ ያወጣሉ። ሁለተኛ ጠዋት ማታ ምግብ እየሰሩ ያበላሉ። ይህ ማህበረሰብ በቀን 3 ጊዜ መመገብ የማይችል መሆንና በቀን አንድ ጊዜም የቸገረበት የክብሪት አቅርቦት የማያገኝ በኢኮኖሚ በጣም ድሃና ጭቁን የሆነ ማህበረሰብ መሆኑ እየታወቀ ይህ ለህዝብ ነፃ አወጣለሁ የሚለው ከ2 ዓመት በላይ ጫካ ለጫካና ሰፈር ለሰፈር የሚል ሞሰሞሰው አሸባሪው ኃይል ማህበረሰቡን በዚህ ደረጃ ኢኮኖሚውን እያወደመበት ይገኛል ማለት ነው። በቁጥር በጣም ብዙ ናቸው። በነገራችን ላይ ፋኖ የሚባሉት በየጫካው የተከማቹት በጣም ብዙ ናቸው። ቀላል የሚባሉ አይደሉም። ይሄንን ጭፍራ መቀለብ በጣም ይከብደዋል። የአማራ ክልል ህዝብ እንደምታውቁት ነው። ሁላችንም እዛ ተወልደን ያደግነው። ኢኮኖሚ የለውም። ምናልባት በአመት አንዴ እቺ አርሶ የሚያስገባት 10-15 ቁና ጤፍ ነች እንግዲህ የምታስተዳድረው እና በዚህን ደረጃ ግን 2 ዓመት ሙሉ ከክልሉ አንድ እርምጃ መውጣት ያቃተውና የተናገራትን ነገር መፈጸም ያቃተው አሸባሪው ኃይል በዚህ ደረጃ ነው እንግዲህ ማህበረሰቡን ምግብ አምጡ እያለ እያስገደደ እየተመገበ ያለው ማለት ነው። ያሳዝናል። ከዚህ አልፎ የእናቱን መቀነት እያስፈታ ያላትን እየወሰደ ይገኛል። አረብ ሀገር የተለያዩ እህቶቻችንን ቤተሰቦቻቸውን በማገት ገንዘብ ላኩ በማለት ብዙሃኑን ወጣት ባዶ ኪሱን አስቀርቷል። ይህን ኃይል እንግዲህ ተቋም የለውም፣ ድርጅት የለውም። ያው እንግዲህ ገንዘብ የሚያገኘው ከዲያስፖራና ከአረብ ሀገር እህቶቻችን ነበር። እሱን ፋይናንስ ስናስቆም ምድር ላይ ያሉ ማህበረሰቦችን እያገቱ ገንዘብ እየጠየቁ ይገኛሉ። ይህ ህዝብ ለአማራ ክልል ህዝብ ይህ አሸባሪ ኃይል ለአማራ ክልል ህዝብ ምንድነው ሊያመጣ የሚችለው? ወደፊት ምን ሊፈጠር ይችላል የሚለውን ትንቢተ መብረቁን ላስቀምጥላችሁ። ይህ ህዝብ ይዋረዳል። የአማራ ክልል ህዝብ በቅርቡ ይዋረዳል። በቅርቡ ለከፍተኛ ረሃብ ይጋለጣል። በቅርቡ አማራ ክልል የምትባለዋ ነገር ከሰልና ወደ አመድነት ነው የምትቀየረው። ወጣት በስነ ልቦና ሞቷል። ተስፋው ተሟጧል። ለዛም ነው አብዛኛውን በየመን እየወጣ የሻርክ ራት እየሆነ ያለው። እነኛ ኃይሎች እርስ በራሳቸው እንኳን የማይስማሙ የፖለቲካ ጥያቄ የሌላቸው ሲሆን ተስፋ የቆረጡና የራሳቸውን ኪስ የሚያከማቹ ዘላኖች ናቸው ማለት ነው። እንደ ኢትዮጵያ ሊጎዳ ይችላል። ነገር ግን በመጀመሪያ ደረጃ የአማራ ክልል ህዝብ ነው ለአደጋ እየተጋለጠ ያለው። የመጨረሻ ጣፋንታው ውርደት ነው የሚሆነው፣ ውርደት። ለዛም ነው የምንታገላቸው። ህዝቡ ሊነቃ ይገባዋል። ህዝቡ ሊታገላቸው ይገባል። በደንብ ልትታገላቸው ይገባል። ህዝቤ ሆይ ትዋረዳለህ እያልኩ ነው። እንደ ክልልህ እንደ አማራ ክልል በሰላም መኖር አችልም። በእነሱ ላይ ሂሳብ የሚያወራርድ አካል የአማራ ክልል ህዝብ ላይ ነው ሂሳብ የሚያወራርደው። ይህ ፖለቲካ ጥያቄ ቢኖራቸው ኖሮ አንድ የሆኑ ነበር፣ ድርጅት ኖራቸው ነበረ። እስካሁን ጦርነቱ ተቋጭቶ ነበረ። የአማራ ክልል ህዝብ እኮ አትግደሉኝ ነው ያለው አይደል? ሰርቼ ልብላ ነው ያለው አይደል? ማዳበሪያ ነው የጠየቀው አይደል? እነኚህ ችግሮች ተፈቱ ወይንስ ተባስተው መጡ? ተባስተው መጡ። አባዛችኋቸው። ይሄን አሸባሪ ኃይል የክልሉ ህዝብ መላ ሊለው ይገባል። መላ ማለት የምችለው ደግሞ ከመንግስት ጎን በመቆም የራስህን ውሾች የራስህን ልጆች መቆንጠጥና ማሰር አለብህ። ያለበለዚያ ተዋርዳል እያልኩ ነው። መብረቁ የለሁሉ ህዝብ ብቻ አይደለም የሚታገለው፣ ለሁሉም ህዝብ ያስባል። መብረቁ ትግሌ እንደ ኢትዮጵያዊ ነው። ነገር ግን ኢትዮጵያዊነት የሚመጣው ወሎነት ሲያድግ ነው። በውስጡ ያለው ብሔር ብሔረሰብ ሲከበር ኢትዮጵያዊነት የሚለው ይመጣል። አንዱ ከፍ አንዱ ዝቅ ሲል ግን ኢትዮጵያዊነት ምን ይሆናል? ይናወጣል ማለት ነው። አቅም ቢኖረኝ ለአፍሪካ ወይንም
ለዓለም በሰራው እና ንቃ ነው የምለው። ይህንን አሸባሪ ኃይል በጊዜ ካላጠፋህ የአማራ ክልል ህዝብ ተዋርደሃል ማለት ነው። ዩቲዩብ ቻናሌን ሰብስክራይብ ማድረጋችሁን እንዳትረሱ። ቀለብተኛው አሸባሪው ፋኖ በዚህ ደረጃ ነው የሚቀለበው። እንብላ። ሰላም